ሰላም ጤና ይስጥልን ወዲነ ተከበራችሁ ያሱ በራ ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ምርጥ እቃዎች ይዤ መጥቻለሁ ከነ ሙሉ መረጃ ማለት ነው። እነዚህ እቃዎች ሩቅ ሆናችሁ የምትፈልጉ ሰዎች ካላችሁ ዲሊቨሪ ስላለን በያላችሁበት ቦታ ሆናችሁ ኦርደር ካደረጋችሁ እኛ በያላችሁበት ቦታ እናደርሳላችኋለን። እናንተ ብቻ የምትፈልጉ እቃዎችን ፒክ አድርጉና ከዛ በኋላ ኮንታክት አድርጉልን። እስከ መጨረሻው ከኛ ጋር ሁኑ። ይስጥልን የኛ አድራሻ የሚገኘው አሳሳትኩኝ። የኛው ቲቪ ስንት ነው? ይሄ 65 ኢንች ነው። ዋጋው 110 ሺህ ብር ነው። አዎ ብራንዱ ሳምሰንግ ነው። በኤልጂም አለ ግን ሳምሰንግ ስለ ፍሬምለስ ናቸው። ፍሬማቸው ሌስ ናቸው። እንደዚህኞቹ ኤልጂ ፍሬም የላቸው። ኤልጂ ፍሬም አለው። የኛው ውበት ያለው ለየት የሚያደርገው ፍሬምለስ በመሆኑ ነው። ኢንቹ ደግሞ ከዚች እዛች ጫፍ ድረስ ነው የምትለካው በኢንች ማለት ነው። በዚህ ጎን አይደለም። ብዙ አገናዛብ የሚኖረው ከጎን የሚለ ኢንች ነው። ከዚህ እስከ ጫፍ ድረስ ነው ኢንቹ ማለት ነው። ሲቀጥል ደግሞ ሪል 4K ናቸው። ስማርትም ነው። ዋይፋይ ኮኔክት፣ ብሉቱዝ ኮኔክት፣ ማንኛውም ነገር ኮኔክት አድርገው እዛው ላይ ዳውንሎድ አድርገው መጠቀም ይችላል። ዳብል ስክሪን አይደለም። እንደገና ሪሲቨር አላቸው በራሳቸው። ግን የተመረጠው ምንድነው ሪሲቨር ቢትጠቀም ነው። ምክንያቱም ውስጥ ያለው ሪሲቨር በጣም ትንጥዬ ናት። ብትበላሽ ደግሞ ሌላን ቴክኖሎጂ ይዛ ነው የምትበላሸው። ሰውኛ አድቫይስ የምናደርገው ሌላን ሪሲቨር ብትጠቀምለት ነው። ለምን ከሱ ጋር የሚበላሸው እቃ ውድ ስለሚሆን ማለት ነው። የ2 አመት ዋስትና አለው። ቴክኒካል ችግር ካለ እስከ 2 አመት ድረስ እኛ አገልግሎት ጥገና እንሰጣለን። እስከ ቤት ድረስ ይዘህ መምጣት አይጠበቅብህም። ከሳምሰንግ ከኤልጂ ከሶኒ የተሻለ እቃ የለም። እኛው ደግሞ ኤልጂ ነው። ባይ ዘ ዌይ ያ ሞዴሉ መጨረሻ ሞዴል ነው። 2021 8 ሲሪስ ይባላሉ። አዎ በሳምሰንግ ማለት ነው። በኤልጂ ሲሆኑ ደግሞ በዩፒ ነው የሚጠሩት። ሞዴላቸው 2021 ሆነው መጀመሪያ የተመረተና መጨረሻ የተመረተ ነገር አላቸው። ቴክኖሎጂያቸው በዛው ልክ ነው። መጀመሪያ የተመረተው ቴክኖሎጂ መጨረሻ ሲመረት 2021 እኩል ቴክኖሎጂ የላቸውም። ተሻሽለው ነው የሚመጡት። ፒክቸር ኳሊቲያቸውን በዛው ልክ ማለት ነው። እና ይሄ ኤልጂ ነው እንደነገርኩ ስማርትም ነው። 4Kም ናቸው። 4K ማለት 4 እጥፍ ጥራት ያለው ማለት ነው። ከኖርማል ቲቪ 4 እጥፍ ጥራት ያለው። ኢንቹ እንደነገርኩ ከመሃል እስከ ጫፍ ድረስ ያለው ነው እንትሩ። ይሄ 65 ኢንች ነው። ዩፒ 75 ነው መጨረሻ ሞዴል። ከሱ በኋላ የመጣ ሞዴል የለም። ተመሳሳይ ናቸው እንደነገርኩ። ይሄ የሚሰፋ ይመስላል ከዛነኛው። ይሄ የሚሰፋ ይመስላል ግን ምንድነው ይሄ ፍሬም አላቸው። ፍሬም በመኖራቸው ግዙፍ ያደርጋቸዋል። ያ ደግሞ ፍሬም የለውም። ፍሬም ሌስ ናቸው። ጥንካሬ መስተዋት ደግሞ ይሄ ይሻላል። አዎ በጣም ሊስ ነው። ያንኛው በጣም ስስ ነው። ግን ጥራቱን በዛው ልክ ነው። ተመሳሳይ ናቸው። 110 ሺህ ብር። በዚህኛው ደግሞ 55 ናቸው። ኳሊቲነታቸው እንዳለ ሆኖ ሁሉ ነገር ተመሳሳይ ሆኖ ኢንቻቸው ነው የሚለያቸው። በሳምሰንግ ሆኖ ፍሬም የሌለው የሚያምር ፍሬምለስ የሆነ፣ በኤልጂ ሆኖ ፍሬም ያለው 55 ዋጋቸው 73 ሺህ ብር። 73 ሺህ 55 ኢንች። እቺ ደግሞ 32 ናት። ሃይሰንስ ናት። የሶኒ ቴክኖሎጂ ያላት ናት። በጣም ጥራቷ ያምራል። 32 ኢንች ናት። እስከ 55 ኢንች አለን እኛ ጋር ማለት ነው። ዋጋው ይሄ 16 ሺህ ብር። 32 ኢንች ነው። ስማርት ነው። ፒክቸር ኳሊቲም አለው። የሶኒ ቴክኖሎጂ ያላቸው ናቸው። 16 ሺህ ከ2 አመት ዋስትና ጋር ማለት ነው። ወደዚህ ብንሄድ ደግሞ 85 ኢንች አለን በሶኒ። እሱ ደግሞ ለየት የሚያደርገው ከሁሉም ቲቪ ይሄ ታችኛው 85 ኢንች ነው። ባይ ዘ ዌይ ከሳምሰንግ ከኤልጂ የሚበልጥ እቃ ነው ሶኒ ማለት ነው። በምን ይበልጣል ካልከኝ ሳምሰንግ እና ኤልጂ በየአመቱ አፕዴት ይደረጋሉ። ቴክኖሎጂያቸው የተሻሻለ ይመጣል። ይሄ ግን በራሱ አንድሮይድ ነው። አንድሮይድ ማለት በራሱ አፕዴት ማድረግ የሚችል 2021 አይልም 2022 አይልም። በራሱ ነው አፕዴት የሚያደርገው። በራሱ ነው ቴክኖሎጂውን ተሻሽሎ የሚያመጣው። ሶኒም ለዛ ነው ውድ የሚሆኑት። ፍሬም አላቸው እንጂ ውበታቸው ከሳምሰንግ ከኤልጂ የሚበልጥ ነው። ሳምሰንግ እና እንትን ሲሆኑ 4K ነው የሚባሉት። ይሄ ደግሞ ሲሆን አንድሮይድ ነው የሚባሉት። አዎ እኛው ስንት ነው?
ይሄ በ85 ኢንች ሲሆን 315,000 ብር ነው። 15,000 ሁሉም እቃችን እንደነገርኩ ዋስትና አላቸው። እንደምታየው 4K አሁን በኤችዲ ማይንድ ስለሆነ ነው። 4K ስንጠቀምለት ደግሞ 4 እጥፍ ጥራት የተቀረጸ ቪዲዮ ስትጠቀምለት ደግሞ በጣም ኳሊቲውን ያሳያል። ብታወጣለት የማይጸጽትህ ቲቪ ቢኖር ይሄ ነው ሶኒ ማለት ነው። ኤልጂ እና ሳምሰንግን አጣጥዬ ሳይሆን ያው በደረጃቸው እንዳለ ሆኖ ነው ማስረዳ። ዋጋው 315 አንድ ሰው ሻግ ያደርጋል ግን ባይዘዊ አንሰኛል የሚል አለ። በጣም አንደኛ ሲጀምር ማያዳግም እቃ ነው። ቴክኖሎጂን በራሱ አፕዴት የሚያደርግልህ ከሆነ 2022 2025 ቢመጣም አፕዴት አድርጉልኝ የምትለው ነገር የለም። ራሱን አፕዴት የሚያደርገው በራሱ አንድሮይድ በመሆኑ ብቻ ራሱ አፕዴት ያደርጋል። ይሄም ሪሲቨር አላቸው። ሞርገን እንደነገርኩ ሪሲቨር ብትጠቀምለት የተሻለ ነው። ለምን መሰለህ ሪሲቨሩ ሲቃጠል ኢንኬዝ በማብራት ችግር ሌላ ነገር ተከትሎ ነው የሚቃጠለው። እሱ ደግሞ 300 ምናምን ያወጣው ዋጋ ባንዲት ሪሲቨር ችግር ብዙ ዋጋ መክፈል የለብህም። ስለዚህ አንድ ላይ ሪሲቨር ብትጠቀምለት የተሻለ ነው በእኔ አስተሳሰብ ማለት ነው። እንደ ቤተሰባዊ ሁኜ ነው አድቫይስ ማረጋው። ይሄ 55 ሃይሰንስ ነው። ሃይሰንስ ነው 32ቱ ነበረን ያሳየው። ይሄ ደግሞ በ55 ነው። ይሄም ስማርት ነው 4K ናቸው። የሶኒ ቴክኖሎጂ አለው። አሁን ይሄንና ይሄንን በረምብ አስተያየው። ብራይት ናይስ ነው። ይሄ ብራይት ናይስ አለ። ይሄ ደግሞ ትንሽ ብራይት ጎልዮት ነው። ሆኖም ግን ቴክኖሎጂያቸው አንድ ነው። ጥራትን በዛው ተመሳሳይ ነው ጥራት ያላቸው። እኛ 55 ኢንቹ ስንት ነው? 55ቱ 58,000 ብር። ይሄ ሚዊ ይባላል። ቦርዱ ከቻይና ይመጣል። ሃንድ ላይሰንሳቸው ኢትዮጵያ ነው። ዳብል ስክሪን ነው። ቢቀጠቀጥ ምንም ማይሆን ቲቪ ነው። ዳብል ስክሪን ስለሆነ ማለት ነው። ግን ደግሞ ከሳምሰንግ ከሶኒ ከኤልጂ ጋር የሚገናኝ ቲቪ አይደለም። ጥራቱም በዛው ልክ ነው። ግን ብዙ ጊዜ ሴፍቲ ከፈለጉ ለልጆች ቤት ከሆነ የሚሰበርባቸው ከሆነ አድቫይስ የምናደርጋቸው ይሄ ቲቪ ነው። ምክንያቱም ስለማይሰበር ኮንፊደንስ ኑሯቸው የፈለገበት ጊዜ መጠቀም ይችላሉ። ስማርት ነው። 2 አመት። ይሄ ዋጋው 23,000 ብር። 43 ኢንች። ይሄ 43 ኢንች ነው። ኤልጂ ነው። ስማርት ናቸው እነሱም። ዋጋቸው 43,000 ብር ነው። ኳሊቲም አላቸው። ዳብል ስክሪን አለው። ከሳምሰንግ ከኤልጂ ከሶኒ ውጭ ሁሉም እዚህ ነው የሚገጣጠመው። ስቲል ሃይሰንስ። ስለዚህ ይሄ ዳብል ስክሪን አይደለም፣ ኳሊቲ ፒክቸር አለው። የተሻለ እቃ ነው። ዋጋው 43,000 ብር። እንጂ 43 ይሄ ቫክዩም ክሊነር ይባላል። ኖቢል ነው። ዋቱ 2000 ዋት ነው። 25 ሊትር ነው እንትን የሚለው አቧራን ሳክ ያደርጋል። በዚህኛው ሲሆን ደግሞ 80 ሊትር ነው። በጣም ከፍተኛ ነው። ግን ማጠብም ጭምር አለው። ውሃም ሳክ ያደርጋል፣ አቧራም ሳክ ያደርጋል። አቧራም ውሃም ያጥባልም ጭምር 80 ሊትር ነው። እቻለች አቧራ ብቻ አቧራ ሳክ ታደርጋለች። 60 ሊትር ናት። እቺ ዋጋው 33,000፣ ይሄ 60,000 ብር። ይሄ ደግሞ ዋጋው 17,000። የ2 አመት ዋስትና አለ። ይሄ ኤልጂ ይባላል። ዋሺንግ ማሽን ነው። 16 ኪሎ ናቸው። 35 ደቂቃ ዘፍዝፎ ማጠብ የሚችሉ ዋሺንግ ማሽን ናቸው። ለየት የሚያረጋቸው ማለት ነው በራሳቸው ማሻ አላቸው። እነዚህ ማሻ ናቸው። ልብስን ካልመረጥክ በጣም ይበጫጭቅብሃል። ለምሳሌ ጥቃቅን ልብሶች አስገብተህ ስትሮንግ ላይ የምታደርገው ከሆነ ካረከው ለምሳሌ ጥቃቅን እቺ ስስ የሆነ ሻርፕ ተጠቅመህ ስትሮንግ ላይ ማሽኑን ካረከው ያ ማለት ኃይለኛ ማሻ ላይ እንድታረገው ነው ያረከው። ያኔ ልብስን ይበጫጭቅብሃል። ልብስንና ሞተርን ማመጣጣን መቻል አለብህ። ጥቃቅን ልብሶችና የልጆች ልብስ ሲሆን ጀንተል ላይ ነው ማድረግ መቻል አለብህ። ኖርማል ሲሆኑ ደግሞ ጂንሶች የወንድ ልብሶች መታሸት ያለባቸው ነገር ሲሆኑ ኖርማል ላይ ታደርገዋለህ።
ስትሮንግ ላይ የሚሆነው ኮምፎርት በረም በመታሸት ያለበት ልብስ ሲሆን ነው። ጠቃቀን ብርድ ልብሶች ሊያጥቡ ይችላሉ፣ ግን ከአቅሙ በላይ የሆነ ብርድ ልብስ አያጥብም። ለምሳሌ 16 ኪሎ ከሆነ ብርድ ልብሱ አያጥብም። ለምሳሌ 16 ከሆነ ከውሃው ጋር 20 ምናምን ኪሎ ሊሆን ይችላል። ለአንድ ጊዜ ለሁለት ጊዜ ሊያጥብልህ ይችላል፣ ግን ያ ማለት ሞተርህን ዳሜጅ እያደረገ ነው የሚመጣው። አይመከርም። ግን የልጆች ብርድ ልብስ ከሆኑ እስከ 16 የሚሆን እስከ ውሃው ከሆነ ችግር የለውም፣ ምክንያቱም 16 ኪሎ ስለሆነ ማለት ነው። 16 ከውሃው ጋር ነው የሚያጥበው። 10 ደግሞ ይጨምቃል። 10 ኪሎ መጭመቂያው ነው። እቺ 10 ኪሎ መጭመቂያው ናት። ዳብል ቦዲ ነው። ኤልጂ ታይላንድ ነው። ኮሪያ ሆኖ ሃንድል ላይሰንሳቸው ታይላንድ ነው። ከኤልጂ የተሻለ እቃ የለም። ዋጋው ይሄ 39 ሺህ ብር 9 ሺህ ብር እናስተያየት እናደርጋለን ከመጡ። ይሄ ውሃ ማሙሊያ ነው። ይሄ ውሃ ማፍሰሻው ነው። እሺ ደግሞ እስከ 5 ላይ የምታደርገው ለመጭመቅ ነው። እቺ መጭመቂያ ታይመር ነው። ከልጅ ቀጥለው ደግሞ ምርጥ እቃ የሚባሉት ቢኖሩ እነዚህ ናቸው። ዊጎ ከልጆች ሁሉም ቻይና ነው። ዊጎ ሳምሰንግ ታይላንድ ነው። 16 ዊጎ ቻይና ነው። ሁሉም ባለ 3 ሞተር ናቸው። ባለ 3 ሞተር ስለ ፓምፕ ማድረጊያ ሞተር አላቸው የራሳቸው። ለምሳሌ አሁን ማጠቢያው አንድ ሞተር ነው፣ መጭመቂያው አንድ ሞተር ነው። ስለዚህ ሌሎቹ አሁን የድሮ ሚዲያ እንደ ሌሎቹ የነበሩት ዋሺንግ ማሽን እነዛ ከሁለቱም ተካፍሎ ነበር ለውሃ ማፍሰሻ የሚሰጣቸው። እነዚህ ግን ተሻሽሎ ነው የመጡት። የቻይናም ቃ ሆኖ ተሻሽሎ ነው የመጣው። ሶስተኛ ሞተር በመኖሩ ከፍታ ባለበት ቦታ ላይ ውሃውን ፓምፕ አድርጎ ማፍሰስ ይችላል። ለምሳሌ የጨመክበት ውሃ ንጹህ ከሆነ ፓምፕ አድርጎ ወደ ማጠቢያ ቦታ ላይ ሊያፍስልህ ይችላል ማለት ነው። ተሻሽሎ የመጣ ነው። ይሄ ዋጋው 28 ሺህ ብር ነው። የ2 አመት ዋስትና አለው። ይሄ ደግሞ ሳምሰንግ ነው። 16 ኪሎ ሶስቱም 16 ኪሎ ናቸው። ማጠቢያ ፍጆቻቸውም ተመሳሳይ ነው። ሞተራቸውም ተመሳሳይ ነው። ኤልጂ እና ሳምሰንግ ሲሆኑ ታይላንድ ናቸው። ኮሪያ ሆነው ማለት ነው። ሃንድል ላይሰንሳቸው ነው ታይላንድ። ኤርድሮ ያላቸው። ወደዚህኛው ስመጣ ደግሞ ሆም ስማርት ይባላል። ይሄ ሆም ስማርት 15 ኪሎ ነው። እንደነገርኩ ባለ 3 ሞተር ነው። ካፓሲቲያቸው ሁሉም ተመሳሳይ ነው። የሚያጥበው 15 ኪሎ ነው ከውሃው ጋር። ከውሃው ውጪ ከሆነ ግን 15 ኪሎ አይደለም፣ ከውሃው ጋር ነው እኩል መሆን ያለበት ሲያጥብ ማለት ነው። እቺ ደግሞ ኤርድሮ ያላት 10 ኪሎ ነው የምትጨምቀው። ዳብል ቦዲ ናቸው። ሁሉም እቃችን ዋስትና አላቸው። ወደዚህኛው ስንሸጋገር ደግሞ ይሄ ተመሳሳይ ነው ከዊጎ ጋር 27 ሺህ ብር። ይሄ ደግሞ አውቶማቲክ ይባላል። አውቶማቲክ ሲል ደግሞ ራሱ ሁሉ ነገር መስራት የሚችል ነው። ለምሳሌ ወደ ማኑዋል ስንመጣ አጥቦ መጭመቅ ሲፈልግ ደግሞ ከዚህ ወደዛ ማድረግ ነው የምትችለው። በዚህኛው ሲሆን ደግሞ ራሱ ነው አጀስት የሚያደርገው። ራሱ እዚህ ላይ አጀስት ታደርገውና እዛው አጥቦ መጭመቅ ይችላል። አዎ፣ ግን ይሄ በቶፕ ነው። ቶፕ ይባላሉ። አውቶማቲክ ሆኖ ፍሮንት እና ቶፕ ይባላላቸው። ፍሮንት ሲሆን ደግሞ ሎክ ያደርጋሉ። ማብራት ሲጠፋ ሎክ ያደርጋሉ። እነዚህ ሲሆኑ ግን ቶፕ ሲሆኑ ሎክ አያደርጉም። አዎ፣ እንዳጋጣሚ ልብስ እያጠብክ ማብራት ቢጠፋ ማለት ነው ሎክ ስለማያደርግ ራስ አውጥተህ አለቅልቀህ የማስጣት እድሉ አለ። ግን ሁሉ ጊዜም አውቶማቲክ ዋሺንግ ማሽን ሲሆኑ ውሃ ጋር ነው መገናኘት ያለባቸው። ለምሳሌ ያልነገርኩ ነገር ቢኖር ማኑዋል ላይ ውሃ የባልዲ መጠቀም ትችላለህ፣ ውሃ ከሌለ። እነዚህ ሲሆኑ ግን አውቶማቲክ ሲሆኑ ግድ ውሃ ጋር ማገናኘት መቻል አለብህ። በዚህኛው ደግሞ ሳምሰንግ ነው። በዚህኛው ክራውን ነው 12 ኪሎ። ሆትም ኮልድም ውሃ መስጠት መቻል ትችላለህ። ሙቁንም ቀዝቃዛ መስጠት ትችላለህ። አዎ፣ ይሄንኛው ተመሳሳይ ቶፕ ነው። 16 ኪሎ ነው። ይሄንኛው 16 ኪሎ ነው። እንደነገርኩ እንደ ማኑዋል አጥበህ ጭመቀኝ የሚልህ እገዛ የለውም። በራሱ ነው ሲያጥብ ኦሞን ራሱ ያፈሳል። ውሃውን ሞልቶ ራሱ ያለቀልቃል። ከዛ በኋላ ራሱ ነው ጨምቆ የሚሰጥህ። አንተ የሚጠበቅብህ 85% ኤር ድራይ ስላላቸው ውጭ ማስጣት ትንሽ ይጠበቅብሃል። ለ5 ደቂቃ ለ10 ደቂቃ ማለት ነው። ይሄ በሳምሰንግ ነው።
በዚህኛው 75000 ብር ነው። እዚህ ላይ ነው አጀስት የምታረገው ፓወሩ ልብሱን የምትመርጠው ወሽ የሚያረግልህን ስፒር እንትኑ ሁሉ ነገር እዚህ ላይ ነው አጀስት የምታረገው ማለት ነው። ለምሳሌ ይሄ ወሽ ማለት ማጠብ ነው። ራይስ ደግሞ ውሃው መድፋት ነው። ስፒር ፓወር ደግሞ ለመጭመቅ ስትፈልግ ነው አጀስት የምታረጋቸው በዚህ ታይም ነው። ገባል? ይሄንኛው ደግሞ እንደዛው ተመሳሳይ በዚህ ሲሆን ደግሞ 12 ኪሎ ክራውን 30000 ብር ነው። በዚህኛው 16 ሳምሰንግ ሲሆኑ ደግሞ 75000 ብር ናቸው።